እንደዚህ ይላል፣ ያዕቆብ በሚሞትበት ጊዜ እያንዳንዳቸውን የዮሴፍን ልጆች በእምነት ባረካቸው፣ በበትሩም ጫፍ ዘንበል ብሎ ሰገደ። ዮሴፍ ሊሞት በተቃረበ ጊዜ ስለ እስራኤል ሕዝብ ከግብፅ መውጣት በእምነት ተናገረ፣ ስለ አጽሙም ትእዛዝ ሰጠ። የጌታ ስም የተባረከ ይሁን። የእምነት አባቶችን አብረን እያነሳን ነው። ሁሉንም አይደለም እያነሳን ያለ ነው። በዚህ ደብዳቤ ላይ የዚህ መልእክት ጸሐፊ የነበረው ሰው በዛ ዘመን የመልእክቱ የመጀመሪያ አድማጭ ለነበሩት ለዕብራውያኑ እንደ ምልክት ይሆናሉ፣ አስተማሪዎች ናቸው ብሎ ጌታን በልቡ ላይ የሞላውን እሱም ደግሞ በዚህ ቦታ ላይ ያስቀመጠውን እነዚያን ብቻ አብረን እየተመለከተን ነው። አብረናቸው እያየን ነው። የዕብራውያን ምዕራፍ 11 እንግዲህ ከጀመርነው አይ ቲንክ ትንሽ ቆየታለን እና እያንዳንዱን ኦልሞስት የብሉይ ኪዳን ሰርቬይ ነው። ምዕራፍ 11 የብሉይ ኪዳን ሰርቬይ ነው። በጣም በዛ የሚሉትን ያነሳቸዋል። ሲያነሳቸው ደግሞ በጣም ወርቃማውን ታሪካቸውን ነው የሚያመጣው። ስለ እምነት እያስተማረ ነው። እነዚህ የብሉይ ኪዳን አባቶቻችን የኖሩት በጣም ረጃጅም ዘመን ነው። ለምሳሌ አሁን ዛሬ የምናነሳው ያዕቆብ 130 ዓመት መሰለኝ የኖረው። ከሱ ቀጥሎ ያለው ደግሞ ልጁ 110 ዓመት አካባቢ ነው የኖረው እና በጣም ረጃጅም ዓመት ነው የኖሩት። ግን ረጃጅም ዓመት ቢኖሩም በመጽሐፍ ቅዱስም ላይ በጣም ሰፊ ሽፋን ያላቸው ሰዎች ናቸው። ያዕቆብ በጣም ሰፊ ሽፋን ያለው ምናልባት በዘፍጥረት መጽሐፍ ላይ በጣም በተደጋጋሚ ስማቸው እየተነሳ ከሚነገሩን በብዙ አይነት መንገድ ህይወታቸው ከተገለጠ ሰዎች መካከል አንዱ ያዕቆብ ነው። እግዚአብሔር ለኪዳኑ ታማኝ መሆኑ የታየው በያዕቆብ ህይወት ላይ ነው። ያዕቆብ ደግሞ በጣም አውትስማርት የሚያደርግ አይነት በጣም ብልጥ ነው። ቀጥሎ ፈጣን ነው። በብዙ መንገድ ነው የተብራራው በዚህ መጽሐፍ ላይ። በተለይ የዘፍጥረት መጽሐፍ ጸሐፊ የነበረው ወንድማችን ሙሴ በጣም በተለየ አይነት መንገድ ያዕቆብን ያቀርብልናል። እዚህ ደብዳቤ ላይ ያለው ግን የዕብራውያኑ መልእክትን የሚጽፍልን ሰው አንድ ቁጥር ብቻ ይሰጠዋል። የሚሰጠውም ቁጥር ደግሞ የዕድሜው ማገባደጃ የዕድሜው ማብቂያ ጨርሶ ወደ አባቶቹ የሚከማችበት ዘፍጥረት 48 ይመስለኛል አይደል? የዮሴፍን ልጆች የባረከበት ምዕራፍ የዘፍጥረት 48 ነው። ስለ ያዕቆብ በሙሉ እናንሳው ካልን ታውቃላችሁ፣ ያዕቆብ ብቻውን ቡክ ነው። ሰውየው ብቻውን በጣም ብዙ መጽሐፍ የሚወጣው አይነት ሰው ነው። ያዕቆብ ሆኖ ብዙ መጽሐፍ ይወጣል። እስራኤል ሆኖ በጣም ብዙ መጽሐፍ ይወጣል። ላባ ቤት ሳይገባ ላባ ቤት ገብቶ ከላባ ቤት በኋላ በጣም ረጅም ነው። ማለቴ 110 ዓመት ብቻ አይደለም ያዕቆብ ብቻውን ብዙ ዓመት ነው። አሁን ማቶሳላ 970 ዓመት ምናምን የኖረው ሰውዬና 130 ዓመት የኖረው ያዕቆብ 900 ምናምኑ እንደውም ያዕቆብ ነው መሆን የነበረ። በጣም ብዙ አፕስ ኤንድ ዳውንስ በህይወቱ ላይ ያየ ሰው ነው። ግን እዚህ ደብዳቤ ላይ የምናየው ግን ቁጥር 21 ምንድነው የሚለው? ያዕቆብን በሚሞትበት ጊዜ አይደለም የሚለው። ስለዚህ የዕድሜው ማብቂያ ያንን ሁሉ መንገድ የሄደ ሰው የዕድሜው ማብቂያ ላይ ሰውየውን በጣም ኤጅድ ነው እና በግብፅ ምድር ነው ያዕቆብ ዕድሜው ያለቀው በግብፅ ምድር ነው። ወደ አባቶቹ ተከማቸም የተባለው በዚያው በግብፅ ምድር ነው እና ያዕቆብ በሚሞትበት ጊዜ እያንዳንዳቸውን የዮሴፍን ልጆች በእምነት ባረከ ይላል። እያንዳንዳቸውን ሲላውን በጣም ብዙ ይመስላሉ። የባረካቸው ኤፍሬምና ምናሴ ነው። ሁለት ልጅ ነው የባረከው። ሁለቱን የዮሴፍን ልጆች ሲባረካቸው ከኔ ልጆች እኩል አላቸው አይደል? እኔን ሳታገኘኝ በፊት በግብፅ የወለድካቸው ከዚህ በኋላ የምትወልዳቸው ልጆች ያንተ ይሆናሉ። ኤፍሬምና ምናሴ ግን ልክ እንደኔ ልጆች ሁሉ እንደነዚያኞቹ ልክ እንደናንተ ማለት ነው እንደ 12ቱ ሁሉ እዚህ ነገድ ውስጥ ተቀላቅለው የኔ ልጆች ሆነው ይቆጠራሉ። ርስትንም ደግሞ ከወንድሞቻቸው ጋር ይካፈላሉ ብሎ እኔ ጋር ይቀላቀሉ አላቸው። እኔ ጋር ይቀላቀሉ አምጣቸውና ልባርካቸው አለ። የምታስታውሱ ከሆነ ዘፍጥረት 48 ላይ ሐሳቡ ምን ብሎ ነው የሚጀምረው? ያዕቆብ እድሜው በጣም ስለገፋ ወደ አባቶቹ ሊከማች ሲል ታመመ ይላል እና በጠና ሲታመም ዮሴፍ ቤተ መንግስት ነው የሚኖረው። የግብፅ ገዢ ስለሆነ ቤተ መንግስት ነው የሚኖረው። ያዕቆብ ደግሞ በጌሴም ዮሴፍ የሰራለት በጣም ትልቅ መኖሪያ ስፍራ አለ። በዚያ እየኖረ ነው። ስለዚህ ያዕቆብ ሲታመም አባት ያዕቆብ እስራኤል ታሟል ሲሉት ወደ አባቶቹ የሚከማችበት ጊዜ እንደሆነ ዮሴፍ ስለገባው ሁለት ልጆቹን እንዲባርካቸው ምናሴና ኤፍሬም፣ ምናሴ በኩር ነው። ከዛ ኤፍሬም ሁለተኛ ነው። በኋላ ነው ያዕቆብ ኤፍሬምና ምናሴ አድርጎ የቀየራቸው እና ምናሴ በኩር ነው፣ ኤፍሬም ሁለተኛ ነው። ሁለቱን ልጆቹን ይዞ ሄዶ አባቱ ወደ አባቶቹ ሳይከማች ይመርቃቸው ብሎ ይዟቸው ሄደ እና ይዟቸው ሄዶ ያዕቆብ ያለበት ክፍል ሲጠጋ ያዕቆብ ክፍል ውስጥ የሚያገለግሉት ልጅ ዮሴፍ መጥተዋል ሲሉት እስራኤልም ይላል። እኔ በጣም ልቤን ይነካኛል እስራኤል የሚለው ስም። እስራኤልም ከአልጋው ላይ ቀና ብሎ ተቀመጠ ይላል። ዮሴፍ መጥተዋል ሲሉት 130 ዓመት ነው። ይወዝ በጣም ኤጅድ፣ ቀጥሎ ደግሞ ደክሞታል፣ በቃ ጨርሷል፣ መሄዱ ነው እና ከአልጋው ትንሽ ቀና ነገር ብሎ ተቀመጠ። ዮሴፍ ገባ። ልጄ ዮሴፍ አለው። አቤት አለው። በል ባርክ ተጠጋኝ ሲለው ሁለት ልጆች አብረውታሉ ከዮሴፍ ጋር። እነዚህ እነማን ናቸው አለው። መጽሐፉ ሲናገር ከእርጅናው የተነሳ አይኑ በደንብ ማየት አይችልም ነበር ይላል። አለያቸው። እነማን ናቸው ሲል አባቴ ሆይ ልጆቼ ናቸዋል። ልባርካቸው አይደለም ያለው አይደል?
አንድ በጣም ልብ የሚነካ ነገር ነገረው። እኔ አንተን ዓይንህን አያለው ብዬ አላስብም ነበር፣ አውሬ በልቷል ብዬ እሰጋ ነበር። የአባቶቼ አምላክ ግን ልጆችህን በዓይኔ ያሳየኛል። ልክ እንዲህ ሲለው መጽሐፍን ልጆቹን ፈቀቅ አድርጎ ዮሴፍም በግንባሩ መሬት ላይ ሰገደ ይላል። አለቀሰ ዮሴፍ። ዓይንህን አያለው ብዬ አላሰብኩም ነበር፣ አውሬ በልቶ ትሞታለህ ብዬ ሰጋ ነበር። የአባቶቼ አምላክ የአብርሃምና ይስሐቅ አምላክ ግን አንተን ብቻ ሳይሆን ልጆችህን ጭምር በዓይኔ እንዳያደረገኝ በል ወደ እኔ አቅርባቸውና ልባርካቸው። ዮሴፍ መጽሐፍ ሲናገር የበኩር ልጁን በሱ በስተግራ በአባቱ በስተቀኝ፣ ሁለተኛ ልጁን ደግሞ በሱ በስተቀኝ በአባቱ በስተግራ አድርጎ አቆማቸው። ለምንድን ነው በያዕቆብ ቀኝና ግራ ያደረጋቸው? ያዕቆብ ዓይኑ ደንገዝገዝ ስላለበት ስለማይለያቸው ትልቁና ትንሹን እንዳይስት ቀኙን በትልቁ ላይ ግራውን በትንሹ ላይ እንዲያረግለት ነው። እስራኤል ትንሹ ኤፍሬም ነው፣ ምናሴ ደግሞ ትልቁ ነውና እንደዚህና እንደዚህ ነው ያረገለት እና በዚህ በኩል የመጀመሪያው በዚህ በኩል ሁለተኛው ነው ያሉትና እጁን እንደዚህ ያረገ እና ትንሹ ላይ ቀኝ እጁን ጫንና በቀኝ እጁ አሻግሮ ግራ እጁን ትልቁ ላይ ያደረገ ይላል። መቼስ እንደተቀመጠልህ ነው የምታረገው። እንደዚህና እንደዚህ አድርጎ ሊባርካቸው ሲል መጽሐፍ ቅዱስ እንደዚህ ይላል፣ የበኩር ልጁ ላይ ግራ እጁን በማድረጉ ምክንያት ዮሴፍ አዘነ። አባቴ እንዴት ቀኝ እጁን ትንሹ ላይ ያረጋል? እኔ በዚህ በኩል እንዲያረግ አይደል እንዴ ብሎ እጁን ያዘው እና ሊያነሳው፣ አባቴ ትልቁ ያኛው ነው ሲለው፣ ልጄ ዮሴፍ አውቄአለሁ፣ ትንሹ ግን ታላቅ ይሆናል፣ ትንሹ ይበልጠዋል፣ ገዥም የሚሆነው ይሄኛው ነው አለውና ይሄኛውም ግን ሕዝብ ነው አለው። አይዞ ይሄኛውም ቀላል እንዳይመስልህ፣ ይሄ ግን ይበልጠዋል ብሎ በአባቶቹ በአብርሃምና በይስሐቅ ደግሞም በያዕቆብ አምላክ ስም ባረካል። ትንሹን ብዙ ባረከውና ትልቁንም ጨምሮ ባረከው። ትንሹን ግን የወንድምህም ገዢ ትሆናለህ አለው። ትልቁን ደግሞ የወንድምህ ታዘዝ። እኔ መጽሐፍ ቅዱስ ላይ በጣም ነው የሚገርመኝ። አዲስ ኪዳን ላይ ስላለን እንደዚህ አይነት ነገር ብዙ እንትን ላይ ለን ይችላል እንጂ ብሉይ ኪዳን ግን ትዝ ይላችኋል። ይሄ ያዕቆብ ራሱ ታናሽ እኮ ነው፣ ከታላቁ እኮ ወስዶ ነው። ከዛ ደግሞ የእሱ ልጆች ደግሞ ያቸው የልጅ ልጁ ጋር ደግሞ ሲመጣ ኤፍሬምና ምናሴ ቦታ አቀያይራል። እግዚአብሔርም ይባርካችኋልና ትውልድ ሁሉ ሲባረክ እንደ ኤፍሬምና እንደ ምናሴ ይሁን ተብሎ ይመረቃል ብሎ ሲናገር መጽሐፍ እንደዚህ ይላል። ይህንንም ብሎ ታናሹን ከፊት አድርጎ አቀያየራቸው። ያዕቆብ እጁን ብቻ አይደለም የጫነው፣ ሲጠራቸውም ትንሹን ወደፊት ይሄኛውን ደግሞ ወደ ኋላ አድርጎ ጠራ። ኤፍሬምና ምናሴ አላቸው፣ መረቃቸው፣ ባረካቸው እና እነሱ መርቆ ባርኮ ወደ አባቶቹ አልተከማቸም። ትዝ የሚላችሁ ከሆነ ምዕራፍ 48 ላይ እነሱን ከባረከ በኋላ የዚህ ደብዳቤ ጸሐፊ የሚነግረን እሱን ነው። የዮሴፍን ልጆች ባረከ ይላል። ከዛ ቀጥሎ በእምነት ባረካቸው ይላል። ሕዝቡኑ ነገስታት ከእናንተ የወጡ ሕዝቦች ይገዙላችሁ፣ እግዚአብሔር በእስራኤል የጀመረው በእነሱ እንዲጠናቀቅ መረቃቸው። በእምነት ባረካቸው ነው የሚለው አይደል? በእምነት ባረካቸው ማለት የወደፊቱን እያየ ነጋቸውን እያየ በዚህ ቤተሰብ በኩል የሚሰራውን የእግዚአብሔርን ስራ እየተመለከተ ባረካቸው እና የዕብራውያኑ ጸሐፊ ምን ይለናል? የዮሴፍን ልጆች ከመረቀ በኋላ ምርኩዙን ተደግፎ ሰገደ አይደል? ወርሺፕ አደረገ። ምርኩዙን ተደግፎ ሰገደ። ስለ ብዙ ነገር ነው ምርኩዙን የሚደገፈው። ሰገደ የሚለው ግን በዘሩ በኩል የሚመጣውን ሪዴምቲቭ ፕሮግራም አይቶ ነው የሰገደው። ያዕቆብ ዝም ብሎ አይደለም የሰገደው። ባርኳቸው፣ መርቋቸው። ሲባርካቸውም እንዲሁ ልሞት ነውና ልመርቃቸው አይደለም፣ በእምነት ነው የመረቃቸው። ሕዝብ ከእናንተ ይወጣል፣ የእግዚአብሔር ፕሮግራም በእናንተ ይፈጸማል፣ ሕዝቦች ሁሉ ይገዙላቸዋል፣ በታናሹ መስመር መሲሁ ይመጣል። ሰገደ። አመሰግንሃለሁ አብርሃምና ይስሐቅ ጋር የተጀመረው ነገር እኔ ያዕቆብ ጋር አልቆመም፣ በዮሴፍና በልጆቹ በኩል ቀጥሏል ብሎ ምርኩዙን ተደግፎ እግዚአብሔርን አመሰገነ፣ አመለከ፣ ወርሺፕ አደረገ እንጂ ከዛ ምዕራፍ 49 ላይ 12ቱን እኮ ባረከ። ምዕራፍ እኮ 49 ላይ እኮ 12ቱን ደረደረ። ኑ ስለሚመጣው ዘመን ልንገራችሁ አላቸው። የት ጋር እንደሚደርስ ከላይ ከበኩር ልጁ ሮቤል ነው የበኩር ልጅ፣ ከሮቤል ጀምሮ እስከ ቢንያም የመጨረሻ ልጅ ነው። ከሮቤል እስከ ቢንያም ድረስ ሰብስቧቸው በመጨረሻው ዘመን እንዲህ ይጠብቃቸዋል ብሎ ባረከ። የእነዚህ ልጆች አባትን ዮሴፍን ጭምር። በጣም ብዙዎቻችሁ የምታስታውሱት ስለ ዮሴፍ ትንሹ የፍሬ ዛፍ ያለው እኮ እሱ ነው። ቀስተኞች ምናምን በረቱበት፣ እሱ በአባቶቹ አምላክ ክንዱን አበረታ፣ ጸና፣ ድልም አደረገ፣ ኃያል ሆነ። የእግዚአብሔር መገኘትና በረከት በሕዝብ ገዢ ራስ ላይ ይቀመጥ ብሎ ዮሴፍን 12ቱ መሃል ገዢ ያደረገው። በሁሉ ገዢ ራስ ላይ የእግዚአብሔር በረከት ይቀመጥ ብሎ ስለ ዮሴፍ ተናገረ ይላል። የሚቀጥል በረከት አለው ያዕቆብ ምዕራፍ 49 ላይ። የዚህ ደብዳቤ ጸሐፊ ግን የሚነግረን የልጅ ልጆቹን ሁለቱን አምጥቶ ባርኮ
ያዕቆብ ምርኩዙን ተደገፈ። ምርኩዙ ብዙ ነገር ነች። የመጣባቸው መንገዶች ሁሉ ምልክት አለ ላይዋ። እግዚአብሔር ደግሞ በእነዚህ ሁሉ መንገዶች ለኪዳኑ ታማኝ መሆኑ ላይዋ ላይ አለ። በእነዚህ ሁሉ ዓመታት አልተውከኝም ብሎ ተደገፈ። አርጅቷል። ሰገደ። ወደ አባቶቹ ተከማቸ፣ አረሰ። ዘፍጥረት ላይ ግን አልጋው ላይ ጋደም ብሎ ነው ይባረካ። ከዛስ ከአንገቱ ዘንበል ሄደ። ዘፍጥረት ላይ ከአንገቱ ዘንበል። እዚህ ላይ ተደግፎ ያዕቆብ በእምነት ጄኔሬሽኑን ባረከ። የዚህ ደብዳቤ ጻፊ ምን እየነገራቸው? ያዕቆብ የዮሴፍ ልጆችን መረቀ ብቻ እያለ ነው ማለት የፈለገው እሱ ነው አይደለም። የዘለለ ነገር እየነገራቸው ነው። ያዕቆብ የዮሴፍ ልጆችን ከባረከ በኋላ በዚህ መስመር በዚህ ላይን ውስጥ የሚመጣውን መስመሩ ተመለከተው፣ ሰገደ። መስመሩ በማበኩል ነው የሚመጣው፣ በዮሴፍና በልጆቹ በኩል ይሄዳል። እግዚአብሔር ይቀጥላል ከዚህ ቤተሰብ ጋር። ኤፍሬምና ምናሴ አብረው ይቀጥላሉ። ሰገደ፣ ጨረሰ። መሲያኒክ ነገር በጣም አንደርስታንድ አድርጓል ያዕቆብ ነው። የዚህ ደብዳቤ ዓላማ እሱ ነው። እናንተ ወደ አባቶቻችን እያላችሁ በጣም ወደ ኋላ ተፈገፍጉ ትሞክራላችሁ። አባቶቻችሁ ግን ከሩቅ የተመለከቱት አሁን እናንተ የያዛችሁትን ነው። አመስግኖታል። በዘመኔ ሁሉ እኔን አልተውከኝም ብቻ አይደለም ያለው፣ ትቀጥላለህ። በዚህ ቤተሰብ በኩል አልፈ መሲ ታመጣለህ። አመሰግንሃለሁ። ስለ ብዙ ነገር ሊያመሰግነው ይችላል። ስለ ዮሴፍ ስኬት ሊያመሰግን ይችላል። ልጆቹን በአይኑ በማየቱ ልጆቹን በሙሉ ዙሪያው በመሰብሰቡ ሊያመሰግን ይችላል። ከዛ የዘለለ ነው ያዕቆብ ምስጋና። የያዕቆብ አምልኮ ከዛ የዘለለ ነው። ስለሚመጣ ስለሚገለጥ ፉልፊል ስለሚደረግ የእግዚአብሔር የማዳን ፕሮግራም ነው ያዕቆብ ይሰጥ አመሰ። ከዛ ቀጠለ ዮሴፍ ጋር። ዮሴፍን በጣም ባለ ታሪክ ነው መጽሐፍ ቅዱሳችን ላይ። በጣም ልብ የሚነካ መንገድ የተራመደ ከእግዚአብሔር ጋር ብቻ ቀጥ ብሎ ሄደ። በህይወት ንጽህናው የሚመሰከርለት አይነት ሰው ነው ዮሴፍ። ስለ ዮሴፍ ምናልባት የዚህ ደብዳቤ ጸሐፊ ላንሳ ቢል በጣም ብዙ ተብሎ ማያልቅ ብዙ ስፒሪቹዋል ኳሊቲስ ማንሳት እንችላለን። እኔ የዮሴፍን ድካም ዘፍጥረት ላይ ፈልጌ አላገኘሁትም። ኮምፕሌን ቢያደርግ፣ ቢያማርር፣ ቢጮ፣ ቢያለቅስ ቢል ትክክል ነው የምንለው መንገድ ሁሉ ፌዝፉል ሆኖ በእግዚአብሔር ብቻ ታምኖ የህይወት ንጽህናውን ጠብቆ የጨረሰ ሰው ነው ዮሴፍ። ያዕቆብ ከወለዳቸው ልጆቹ መካከል እንደ ዮሴፍ አይነት የእግዚአብሔርን ላይን ጠብቆ ለአብርሃም የተነገረ ትንቢት ለማስፈጸም ወደ ግብፅ የወረደ እንደ ዮሴፍ አይነት ሰው አታገኙ። በጣም ፌዝፉል ስለሆነ ልጁ እግዚአብሔር የ400 ዓመት ትንቢት የፈጸመው በዚህ ልጅ በኩል ነው። ለአብርሃም የነገረውን ነገር በእስራኤል ላይ እግዚአብሔር ያከናወነው በዮሴፍ በኩል ነው። ስለ ዮሴፍ ሲነግረን ደግሞ ቁጥር 22 ዮሴፍ ሊሞት በተቃረበ ጊዜ ትንሽ ቢጽፍላቸው አይ ቲንክ ለምንድን ነው ያልጻፈው? ፊልጵስዩስም ቢሆን ይሄ ደብዳቤ በጣም ብዙ ይጻፋል። ምክንያቱም ፊልጵስዩሶች በሙሉ አሕዛብ ናቸው። ምንም አይነት የብሉይ ኪዳን ጥቅስ የለውም ፊልጵስዩስ ላይ። ምንም አይነት የብሉይ ኪዳን ጥቅስ የለም። አሕዛብ ነው። ልክ እንደኛ ናቸው። አሕዛብ ናቸው። እነዚህ ዕብራውያን ናቸው። የብሉይ ኪዳን መጽሐፍን ጠንቅቀው ያውቁታል። እጃቸው ላይ አለ። ስለዚህ ገና ሜንሽን ሲያደርግላቸው ታሪኩ በሙሉ ዝርግፍ ብሎ አይምሯቸው ላይ ይመጣል። ከሕፃንነታቸው ጀምሮ በየምኩራቡ እየሰሙ ስላደጉ እና ቁጥር 22 ላይ ምንድነው የሚለው? ዮሴፍ ሊሞት በተቃረበ ጊዜ። በጣም እኮ ነው የሚገርመው። ስለ እስራኤል ሕዝብ ከግብፅ መውጣት በእምነት ተናገረ ይላል። ዮሴፍ ይሄንን ከተናገረ እኮ ከ100 ዓመታት በኋላ እኮ ነው እስራኤል እኮ የሚወጣው። ዮሴፍ ፕሮፌት እኮ እንደማለት እኮ ነው። በእምነት ስለ እስራኤል ከግብፅ መውጣት ተናገረ። ይሄንን የምታገኙት አይ ቲንክ ዘፍጥረት ምዕራፍ 50 ላይ ነው።